ሰላም ለእናንተ ይሁን ወገኖቼ። ዛሬ የምንነጋገርበት ክፍል እግዚአብሔር የሚወደው ልብ በሚል ነው። እናነበው ክፍል ኢሳይያስ 66 ከቁጥር 1 እስከ 4 ያለውን እስከ 6 ድረስ አነበውና ከዛ በኋላ እንነጋገራለን። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህ ሁሉ እጄ ሰርታለች፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። በሬን የሚያርድልኝ ሰው እንደሚገድል ነው። ጥቦትን የሚሰዋ የውሻ አንገት እንደሚሰብር ነው። የእህል ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው። ዕጣንን የሚያጥን ጣዖትን እንደሚባርክ ነው። እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸውን በርኩሰታቸው ደስ ይላታል። እኔ ግን ወደ ተሰለቀበት እመርጣለሁ፣ ወደ ትሁቱ መንፈስ ወደ ተሰበረ ሰው እመለከታለሁ ይላል እግዚአብሔር። የሚወደው ልብ፣ እግዚአብሔር የሚቀበለው ልብ፣ ትሁት፣ በእግዚአብሔር ፊት የተሸነፈ፣ ለእግዚአብሔር የተሰጠ፣ እግዚአብሔርን የሚሰማ፣ እግዚአብሔርን ለመታዘዝ ፈቃደኛ የሆነ፣ የእግዚአብሔር ቃል የሚለውን ለማድረግ የወደደ፣ እንደዛ በመንፈሱ ምንድነው የሚለው መጽሐፍ ቅዱስ ላይ? እግዚአብሔር ወደ ትሁቱ ልቡም ወደ ተሰበረ ወደዚህ ነው የምመለከት። እኔ ትልቅ ነኝ፣ እናንተ ምንም አትሰሩልኝም። የእናንተ አክቲቪቲ፣ የእናንተ ሩጫ፣ የእናንተ እንቅስቃሴ በእግዚአብሔር ላይ ለውጥ ያመጣል ብላችሁ አስባችሁ ከሆነ ውሸት ነው። ዝቅ ያለውን የተዋረደውን ሰው ነው እግዚአብሔር የሚፈልግ። አንተ ትችላለህ ብሎ አንዳንዱ ሰው በፕራውድ ነው የሚኖረው። እኔ እችላለሁ፣ እኔ ሰብካለሁ፣ እኔ አስተምራለሁ፣ እኔ ገልጠዋለሁ የእግዚአብሔርን ቃል፣ እኔ እንዲህ አደርጋለሁ። ኖ፣ እግዚአብሔር ደግሞ ወደ ትሁቱ አንተ ትችላለህ፣ አንተ ለማስተማር የምትችል፣ አንተ ለማድረግ የምትችል ወደሚለው ነው እግዚአብሔር ማየት የሚፈልገው። መጀመሪያ ትንሽ ጸሎትን ጸልይ። እግዚአብሔር መንፈስ ቅዱስ በእውነት አስተምረን፣ ያለ አንተ አስተማሪ የለም። የእግዚአብሔርን ቃል ሊገልጠው የሚችል አንተ ብቻ ነህ። መንፈስ ቅዱስ ይህን ጊዜ ተረከብ፣ በኢየሱስ ስም አሜን። እግዚአብሔር ትሁት የሆነውን ልብ ይወዳል፣ ዝቅ ያለውን መንፈስ ይወዳል፣ የሚታዘዘውን ይወዳል። እግዚአብሔር ሁሌ በበደሉ በኃጢአቱ በነውሩ ንስሐ የሚገባውን ማንነት ይወዳል። እግዚአብሔር ሁሌ ሀምብል ሆኖ ተዋርዶ በእግዚአብሔር ፊት እግዚአብሔር ሆይ አንተን አሳዝኛለሁ የሚለውን ሰው ይወዳል። እግዚአብሔር ወደ ትሁቱ ነው። መንፈስ ወደ ተሰበረበት ሰው እመለከታለሁ። መጽሐፍ ቅዱስ ላይ ማቴዎስም ላይ እንደዛም ይላል። እግዚአብሔር ልባቸው ለቀና በእግዚአብሔር ፊት ትሁት ለሆኑት ሰዎች እግዚአብሔር እንደሚሰማ እንደሚመልስ፣ ልባቸው ለተሰበረ እግዚአብሔር ቅርብ እንደሆነ ብዙ መጽሐፍ ቅዱስ ክፍሎች ውስጥ አለ እና እግዚአብሔር የሚፈልገው ማንነት ምንድን ነው? እግዚአብሔር የሚፈልገው ልብ የትኛውን ነው? እግዚአብሔር ምን እንድንሆን ነው የሚፈልገው? አክቲቪቲ እንድናበዛ፣ እዚህ ጋር ሰብከን እዛ ጋር እርስ መርጠን እንድንናገር፣ በየቦታው እየሄድን ስለ እግዚአብሔር እንድናወራ፣ ብዙ ነገር አክቲቪቲዎች እንድንዘምር፣ እንደፈለገን እንድንሆን፣ ወይም ደግሞ የአምልኮ ስርዓቶችን እየመረጥን እንድናደርግ እሱ አይደለም እግዚአብሔርን ኢምፕረስድ የሚያደርገው። በቃ በጣም የሚያስደስተው እሱ አይደለም። እግዚአብሔር የሚፈልገው በፊቱ ትሁት ስንሆን ነው፣ በፊቱ ስንዋረድ ነው፣ አለመቻላችንን ስናውቅ ነው። እኛ ከአፈር ነው የተሰራን ወገን። ክርስቶስ እስከሚመጣ ንስሐ የሚያስፈልገን ሰዎች ነን። በንስሐ እየተመለስን በእግዚአብሔር ፊት መሆን የሚገባን ሰዎች ነን። ሁሌ የእሱ እርዳታ የሚያስፈልገን ሰዎች ነን። ይሄ ስጋችን መንፈሳዊ አይደለም፣ ሊሆንም አይችልም። አይደለም፣ የእግዚአብሔር መንፈስ ነው። በትህትና በፊቱ በመዋረድ መንፈስ ቅዱስን በመጋበዝ ነው መንፈሳዊን ነገር ማግኘት የምንችለው። የመንፈስ ቅዱስ ፍሬዎች በእኛ ውስጥ ማፍራት የሚችሉት፣ እግዚአብሔርን ደስ የሚያሰኘውን ማድረግ የምንችለው በእግዚአብሔር መንፈስ ነው። በራሳችን ምንም ማድረግ አንችልም። እከሌ የበቃ እከሌ እንዲህ ያለ ብሎ ነገር የለም። ክርስቶስ እስኪመጣ ድረስ
ይሄንን ስጋ እስከለበስን ድረስ ንስሐ የሚያስፈልገን ኃጢአተኞች ነን። ንስሐ የሚያስፈልገን። አዎ በክርስቶስ ኢየሱስ ድነናል። በክርስቶስ ኢየሱስ በደሙ ተዋሽተናል። ዕለት ዕለት ግን ራሳችንን እየቀደስን በደሙ መንፈስ ቅዱስ ፊት እየቀረብን የመንፈስ ቅዱስን ጉልበትና አቅም እየጠየቅን በኃጢአት ላይ ድልን እየነሳን እንድንራመድ የእግዚአብሔር ፍቃዱ ነው። ዝቅ እንድንል ጥገኞች እንደሆኑ በእግዚአብሔር ላይ ጥገኛ ሙሉ ጥገኛ እንድንሆን ያስፈልጋል። ሙሉ ማንነታችን በእግዚአብሔር ላይ ያላንተ አልችልም፣ ያለ መንፈስህ ምንም ማድረግ አልችልም እምንል ትሁት ፕራይዳችንን ትተን ስፒሪቹዋል ነገር ለማደግ ከፈለግ እግዚአብሔርን አልችልም ብሎ መንገር ነው። በቃ አይሆንልንም። ልናነብ እንችላለን፣ ነገር ግን የእግዚአብሔር የቃሉ መገለጥ ሊሰጠን ይገባል። መንፈስ ቅዱስ ሊተረትረው ይገባል ቃሉን። አሁን እዚህ ውስጥ ብዙ አክቲቪቲዎች አሉ። መስዋዕትን የሚያቀርቡ ሰዎች አሉ። የእህል ቁርባንን የሚያቀርቡ ሰዎች አሉ። ብዙ አይነት ስርዓቶችን ለእግዚአብሔር የሚያቀርቡለት ሰዎች አሉ። እግዚአብሔር በዛ አልተደሰትኩም ማለት ሰማይ ዙፋኔ ነው፣ ምድሬም የእግሬ መረገጫ ናት። የትኛውን ነገር ነው እናንተ ለእኔ የምታደርጉት? ግን እግዚአብሔር የሚፈልገው ምንድን ነው? የተሸነፈ ልብ ነው። አንተ ትችላለህ የሚለውን ነው። እሱ ሁሉን የፈጠረ አምላክ ነው። ከኛ ምንም ነገር አይጠብቅም። ሁሉን ሰጥቶን እንድንለወጥ ነው የሚፈልገው። አንድ ልጁን ሰጥቶናል። እሱን በማመን ወደ እግዚአብሔር መንግስት ውስጥ መግባት ሆኖልናል። ከዛም በኋላ ደግሞ ቅዱስ መንፈሴን እተውላችኋለሁ፣ እሱ ስለ እኔ ያስተምራችኋል ተብለናል። እሱ ወደ እውነት ይመራችኋል። እሱ ከኔ ያለውን ይገልጻችኋል። ያ ቅዱስ መንፈስ እየጋበዝን በእየለት ኑሯችን ጌታ መንፈስ ቅዱስ እርዳኝ በማለት ማደግ ይሆንልናል። የመንፈስ ቅዱስ ፍሬዎችን የሚሰጠን በሃምብል ሆነን ነው የምንቀበለው። መንፈስ ቅዱስ በውስጣችን ፍሬ እንዲያፈራ ካስፈለገ እኛ እንደማንችል መንፈስ ቅዱስ በውስጣችን መንሰራራት የእግዚአብሔርን ቃል እንድንፈጽም የሚያግዘን አቅም የሚሆነን ጉልበት እንድንሆን ፍሬያማዎች እንድንሆን እግዚአብሔር ነው የሚረዳን። በልጁ በኢየሱስ ክርስቶስ የታደገን አምላክ ዛሬም እርዳታውን ሊሰጠን ይፈልጋል። ዛሬም ህይወታችንን ሊለውጠው ይፈልጋል። ዛሬም በህይወታችን ታላቅ መታደስ እንዲሆን ይፈልጋል። ዛሬም መንፈሳዊ ድርቀትን ከህይወታችን ማስወገድ ይፈልጋል። ግን ምን ስንሆን ነው? በእሱ ላይ ጥገኝ፣ በእሱ ላይ ስንታመን፣ እርሱ ላይ በትህትና በፊቱ ተደፍተን ጌታ ሆይ እርዳኝ ስንለው ነው። እኛ ብቁዎች ከሆን እግዚአብሔር እዚህ ውስጥ ጣልቃ አይገባም። እኛ የምንችል ከሆነ እግዚአብሔር አይገባም። እድሜ ልካችንን እንደሰበክ ስብከቱ ግን እኛን ሳይለውጠን ዘመናችንን እንጨርሰዋለን። መስበክ ቀላል ነው፣ እንናገር ይሆናል። በጣም ሰባኪዎች ልንሆን እንችላለን። በጣም የስብከት ችሎታው ያለን ሰዎች ልንሆን፣ የትምህርትም እንደዛው። ግን ህይወታችን ላይ አፕላይ ማድረግ የምንችለው የእግዚአብሔር መንፈስ ሲረዳን ነው። የእግዚአብሔር መንፈስ ሲያግዘን ነው። እሱን ደግሞ በትህትና በዚህ በታላቁ በእግዚአብሔር ፊት፣ በኃያሉ በእግዚአብሔር ፊት፣ በብርቱ በእግዚአብሔር ፊት ሰማይና ምድርን በመሰረተ ምድር የእግሬ መርገጫ ናት ባለ በታላቁ ንጉሥ ፊት ራሳችንን በማዋረድ ነው። እግዚአብሔር ትሁት ልብን ይፈልጋል። የተዋረደን መንፈስ ይፈልጋል። በፊቱ ጌታ ሆይ እነሆኝ የሚለውን ሰው ይፈልጋል። እርዳኝ፣ ለውጠኝ የሚለውን ሰው ይፈልጋል። እንደዛ ሲሆን ለውጥ ይኖራል በህይወታችን፣ መታደስ ይሆናል በህይወታችን፣ እድገት ይኖራል በህይወታችን። ዛሬ በህይወታችን ለመለወጥ ትልቁ ነገር በትሁት ሁኑልኝ ነው የሚለው ጌታ። ብዙ የምንሰራቸው አክቲቪቲዎች ማለት አሁን ቤተክርስቲያን በመመላለስ ቤተክርስቲያን መመላለስ በጣም ጥሩ ነው። ህብረትን እግዚአብሔር ይወዳል። ወንድሞች በህብረት ቢቀመጡ መልካም ነው ያማረ ነው ይላል። ቤተክርስቲያን ስለተመላለስን ግን እግዚአብሔርን እናስደስተዋለን ብለን እናስብ ከሆነ ተሳስተናል። ያልተለወጠ ማንነትን ይዘን ቤተክርስቲያን ብንወጣ ብንገባ እግዚአብሔር ደስ አይለውም። እግዚአብሔር በፊቱ ተዋርደን እንድንለወጥ ይፈልጋል። በዕለት ኑሯችን፣ በቀን ኑሯችን
ስንሳሳት ልንጸጸት ይገባል። ያ የምናደርገው ነገር ሊጸጽተን ይገባል። እማንወቀስ ከሆነ መንፈሳዊ ሕይወታችን ከሞተ ምንም ነገር ማይወቅሰን ኃጢአትን አድርገን ሰውን ጋር ተጣልተን ከሰው ጋር ተበጣብጠን ምንም ይቅር ለማለት ልባችን የማይወቀስብን ከሆነ ወገኖቼ ራሳችንን መርምር። መጽሐፍ ቅዱስ ምን ይላል? ራሳችንን ብንመረምር ባልተፈረደብን ነበር ይላል። ራስን መመርመር ነው። ስብከቶች ሲመጡ እኔን እንዲናገሩኝ ነው የምፈልገው፣ እነከሌን አይደለም። ምንም አያገባኝም ስለ እነከሌ። እኔ ያ ቃል እኔን እንዲለውጠኝ እፈልጋለሁ። አሁን እግዚአብሔር ትህትናን እንዲሰጠኝ ዝቅ እንድል በፊቱ እግዚአብሔር የሚወደውን ማንነት ይዤ እንድቆም ስለ ራሴ ነው የምጸልየው። ስለዚህ ዛሬ እግዚአብሔር የሚወደው ልብ ዝቅ ያለን በፊቱ በትህትናን የተዋረደን ለእግዚአብሔር ክብርን የሚሰጥ ንስሐን የሚወድ ሀምብል ሆኖ የእግዚአብሔርን ቃል የሚታዘዝ እግዚአብሔር ይህንን ልብ ይወዳል። ይህንን ልብ ደግሞ የሚሰጠን መንፈስ ቅዱስ ነው። ወደ እኔ ጩኽ እኔ መመልስልሃለሁ ብሏል ጌታ። እኔ መንፈሴን አፈስባችኋለሁ እናንተም ፍሬያማ ትሆናላችሁ ያለ ጌታ ነው። ያንን መንፈሱን ባፈሰሰልን ጊዜ የመንፈስ ቅዱስ ፍሬዎች በእኛ ውስጥ መጎምራት ይጀምራሉ። ምን ስንሆን? በትህትናና በፍርሃት በመንቀጥቀጥ በፊቱ ስንቀር እግዚአብሔር ሆይ በመንፈስህ እርዳኝ። በቃ የመንፈስ ቅዱስ ፍሬዎች በእኔ ህይወት ይገለጡ። ስለዚህ እግዚአብሔር ዛሬ የሚፈልገው ሰው ምን ይላል? እዚህ ጋር አሁንም ቃሉን ደግሜ ያነባዋለሁ። መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር ይህን ይፈልጋል። መንፈሳችንን ስብር አድርገን ጌታ ሆይ እርዳን፣ አግዘን። እግዚአብሔር የሚወደው ልብ ይሄንን ነው ወገኖቼ። እግዚአብሔር ይባርካችሁ። ይህን ሳምንት ስለሰጠን በእድሜያችን ላይ ቀናቶችን እየጨመረ ለዚህ ቀን ላበቃን ለታላቁ ንጉሥ ለእግዚአብሔር ክብር ምስጋና ይገባዋል። በእውነት እግዚአብሔር ይመስገን። ተባረኩ። ቴንኪው ስላዳመጣችሁኝ።